ታግታለች። ሶሲ ናት ያሳገተቻት እና ሶሲም ደግሞ ጽናት ደግሞ የሶሲ ምስጢር ስለምታውቅ እኔ ስለ አንቺ ሁሉንም አውቃለሁ ብላ ነው። ሰላም ሰላም፣ አረሳውም ጽናት ክፍል 27 ነው የተለቀቀ። ጋብቻችሁ እዩ ማለት ነው። እና በዛሬ ቀን ጽናት ታገታለች። ታገተችው በሶሲ ምክንያት ያሳዝናል። ሶሲ እንግዲህ በአጭር ጊዜ ውስጥ ብዙ የሰው ህይወትን አበላሽታለች። አሁን ለምሳሌ ጽናትን ማሳገት ከባድ ነገር ነው ለሷ ማለት ነው። ለአባታ ደፋ ቀና ብላ የምትኖር በጉልበታ ላፍታ የምትኖር መዋሸት ምን የማታቅ ንጹህ ልጅ ናትና እና በዛሬ ቀን ሶሲ እኔ ስለ አንቺ ሁሉንም ነገር አውቃለሁ፣ በተለይ ስለ እርግዝና በደንብ አውቃለሁ። ስለ እርግዝና ከጓደኞችሽ ጋራ በተደጋጋሚ ስታወሪ ሰምቻለሁ እና እንደገና ደግሞ መረጃውም አግኝቻለሁ። አልትራሳውንድ ደረጃ ላይ ረስተሽው ስትሄጂ እኔ አንብቤ ያለው አልትራሳውንዱ የሚናገረው 2 ወር ይላል። ከክራይ ጋር ከተገናኛችሁ ደግሞ 1 ወር ነው። ይሄ ነገር ትክክል አይደለም፣ እየዋሸሹ ነው ወይ ደግሞ የሰውን በውሸት የሰውን እርግዝና አምጥተሽ እርጉዝ ነኝ ብለሽ ክራይን እያታለልሽ ነው ወይ ደግሞ ከሌላ ሰው አርግዘሽ የክራ ልጅ ነው ብለሽ ልታታልይ እየሞከርሽ ነው። እኔ ደግሞ ዝም አልልም። ክራ ስነካ እኔ በጣም ያመኛል፣ እኔ በጣም እጎዳለሁ አለችውና በቃ ይሄ ነገር ክራ እስከመጣ ድረስ ብቻ ነው ሰላም አግኝቼስ እንትንለው እነግረዋለሁ፣ ክራ ብቻ ይምጣልኝ አለችው ማለት ነው። ከዚህ በፊትም እኮ ብዙ ጊዜ ለክራይ ስትነግረው ክራይ ግን ሊሰማት አልቻለም። ይሄ ከሶሲ ጥላቻ ያለሽው የተነሳ ነው እንጂ ሶሲ እንዴት በውሸት እርጉዝ ነኝ እርጉዝ ሳትሆን እንዴት እርጉዝ ነኝ ትላለች? ይሄ እኮ ልጅ ነው ወይ መቀለጃ አይደለም ነው ያለው። አዎ አንዳንድ ሰዎች የሚያስመስሉ ሰዎች ብዙ ነገር ያደርጋሉ እና ብቻ ያ ጊዜ ቢሰማት እኮ ነው የሚለው። ያ ጊዜ ቢሰማት ዛሬ ይሄ ነገር አይፈጠርም የሚል ነው እኔ መጣልኝ። ግን ደግሞ ይሄ ነገር ሁሉ ክራይ ነው፣ የክራይ ድካም ነው እና እስከ ዛሬ እነኚህ ሴቶች ለምን ቤት ውስጥ ያስቀምጣቸዋል? በቃ የማይሆን ሰዎች ወደ እንትን በቃ መሸኘት እና በዛሬ ቀን ደግሞ በቃ እኔ ከስላንቺ ያውቃለሁ ስትል ወደ ጓደኛ ደውላ ሶሲ ጓደኛ ያልቁልኛል። ይሄ ማናት ጽናት የቤት ሰራተኛ የምትባል ሁሉም ነገር አውቃለች። አሁን ደግሞ ለኪራይ ልትነግረው ነው እና አበቃልኝ ምን ላድርገው ብሎ ስታማክረው እሷ ደግሞ ምክር ሰጥቻት ማለት ነው። እኔ ጋር ጥሩ ምክር አለ። እሱ ምንድነው? ጥሩ ሰው ይልክልሻለሁ፣ ከዛ አሳግጃት። ስታሳገት በቃ እሷም ጥሩ ሀሳብ ብላ የሆነ ጉሩምሳ አስልካባት ጽናት ደግሞ እንዳጋጣሚ ወጣ ነበረ። ክራይ እንኳን አትውጪ ብሎ በጣም ተቆጣት ነበረ። ክራይ ይሰስታታል እኮ በአፍም ባውጥቶ ባይናግራት በጣም ይሰስታታል። አላንቺ እኮ እኔ ማንም የለኝም የሚያስብልኝ የሚሳሳልኝ ይላታል። ሌሎቹ ለራሳቸው ጥቅም ስል ነው እንጂ ለኔ ግድ እንደማይሰጣቸው አውቃለሁ ይላታል። እና እኔም ደግሞ ከሀገር ቤት ሲወጣ በ2 ቀኔ ነው የውስጤን አውጥቼ ነገርኩ። ለዛ ነው የምታሳዝነኝ እና ሰዎች አንተ ላይ መጥፎ ነገር ሲያደርጉ ማየት ያመኛል ብላ ከዚህ በፊት ተናግራለች ጽናትና ለዛ ነው በቃ ያዝንለታልና ወጣች። እመለሳለሁ በቅርቡ ቶሎ እመለሳለሁ፣ አልቆይም 1 ሰዓት ወይ 30 ደቂቃ በላይ አይፈጅብኝም እና ይሄ ስለ ፕሮሰሱ ማለት ነው ስራ አረብ ሀገሩ ተናዶ በቃ ሂጂ አላት። እሷም ከናሆሚ ጋራ ሄዳ በሰላም ወደ ቤት ስትመለስ ስትል መንገድ ላይ ጠበቃት እና እጇ ብቻ ነው የጨበጣት። እንግዲህ አያችሁ በእጅ መድኃኒት አለ ማለት ነው። መድኃኒት እያደረጉ ሰው ራሱን እንድስት ያደርጋሉ። ከዛ በኋላ ወደ ፈለጉ ቦታ ይወስዳሉ ማለት ነው። እና ጽናትም ወደ ፈለጉ ቦታ ወሰዷት። ልክ ከእንቅልፏ ስትነቃ ያለችበት ቦታ ራሱ ማመን አቀታት። የት ነኝ አንተ? መንገድ ላይ ያገኘኝ መንገድ ጠፍቶብኝ ብለ መንገድ ያሳየው ልጅ አይደለህም
ለምንድነው እዚህ ያመጣኸኝ ብላ ብትጠይቅም ድጋሜ ደግሞ ራሷን እንድስት አደረጋት ማለት ነው። የሆነ በሆነ መድኃኒት የሚገርም ነገር ነው። በጣም ነው የምታሳዝነው። ቤቲ ደግሞ ተደሰተች። ጽናት ከቤት ስትጠፋ እቺ ለተራ ሰራተኛ ብለ ትጨነቃለ እያለች ግን ደግሞ ክራይ እሷን እየፈለጋት ነው ግን ላገኘት አልቻለም። እና እንደዛ ነው ውዶቼ። ዛሬ ደግሞ ምሩህ ታሳዝናለች። ልቧ ተሰብሯል በናሆሜ ፍቅር። እንግዲህ ምን ይደረግ፣ ፍቅር ከባድ ነው። ናሆሜ እንኳን እንደዛ አልተጎዳም። ግን እንራራቅ፣ እኔ ላንተ አልሆንም፣ ምክንያቱም እኔ በሽተኛ ነኝ፣ እታመማለሁ እና እኔንም ማሳከም ወደ ሐኪም ቤት መንከራተት አንተ ትጎዳለህ